ለመጀመሪያ ጊዜ ሲኦል የገባው ሰው ማን ነው? ሀ ቃየል፣ ለ አቤል፣ ሐመሮሃ ይሁዳ። መልሱ ለ አቤል። የሰው ልጅ ወደ ምድር ከወረደ በኋላ ቃየል አቤልን በመግደሉ ምክንያት የመጀመሪያው የሞተ ሰው አቤል ሆነ። በኦሪት ዘመን ወይም በብሉይ ኪዳን ደግሞ ሁሉም የሞተ ነፍስ ወደ ሲኦል ነበር የሚገባው፣ ክርስቶስ ወደ ምድር ወርዶ ለኛ ሞቶ እስኪያድነን ድረስ። ጥያቄ ቁጥር 2 በመጽሐፍ ቅዱስ ልበ አምላክ ተብሎ የተጠራው ሰው ማን ነው? ሀ ንጉሥ ሰለሞን፣ ለ ትዕግስተኛው ኢዮብ፣ ሐመሮሃ መዝሙረኛው ዳዊት። መልሱ ሐመሮሃ መዝሙረኛው ዳዊት። እግዚአብሔር መዝሙረኛው ዳዊትን እንደ ልቤ የሆነ ሰው አገኘው በማለት ስለመሰከረለት ልበ አምላክ ተብሎ ይጠራል። ጥያቄ ቁጥር 3 ክርስቶስ በተሰቀለበት ጊዜ ግራ ጎኑን የወጋው ወታደር ማን ነው? ሀ ለንጊኖስ፣ ለ ጥጦስ፣ ሐመሮሃ ዳክራስ። መልሱ ሀ ለንጊኖስ። ጥያቄ ቁጥር 4 በመጽሐፍ ቅዱስ ውስጥ አንድ ምዕራፍ ብቻ ያለው ክፍል የትኛው ነው? ሀ የዮሐንስ ትንቢት፣ ለ የይሁዳ መልእክት፣ ሐመሮሃ የሐጌ ትንቢት። መልሱ ለ የይሁዳ መልእክት። የይሁዳ መልእክት 25 ቁጥሮች ያሉት አንድ ምዕራፍ ብቻ ነው። ከዚህ በተጨማሪ በአዲስ ኪዳን የፊልሞና መልእክት፣ ሁለተኛና ሶስተኛ የዮሐንስ መልእክቶች፣ በብሉይ ኪዳን ደግሞ የትንቢተ አብድዩ አንድ ምዕራፍ ብቻ ያላቸው መጽሐፍት ናቸው። ጥያቄ ቁጥር 5 የትውልድ ቦታው ኢትዮጵያ የሆነው ቅዱስ ማን ነው? ሀ አቡነ ተክለ ሃይማኖት፣ ለ አቡነ ገብረ መንፈስ ቅዱስ፣ ሐመሮሃ ቅዱስ እስጢፋኖስ። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁ እናመሰግናለን። የመጨረሻውን ጥያቄ መልስ ኮሜንት ላይ እንድትመልሱ እየጠየቅን በዚህ የጥያቄና መልስ ኮንተንት የኛን ቪዲዮዎች በማውረድና በራሳቸው ገጽ በመልቀቅ ብዙ አካውንቶች እኛን የሚመስሉ ግን የኛ ያልሆኑ ሲሆን ከዚህ የቲክቶክ አካውንት ውጪ ሌላ አካውንት እንደሌለ እናሳውቃለን።